ሄሎ ጤና ይስጥልን እንዴት ናችሁ? ዛሬ በጣም ስለ ኢትዮጵያ የገረመኝ ነገር አንዳንድ ነገሮች ለመናገር ይፈልጋለሁ። አንደኛ የሚጀምረው ኢትዮጵያ ውስጥ ያለው ክርስቲያኒቲ መጽሐፍ ቅዱስን እንዴት ነው የተረዳው? ኢትዮጵያ ውስጥ ያለው ክርስቲያኒቲ ስል ሁሉንም የክርስቲያን ዲኖሚኔሽንስ ማለት ነው። ሁሉንም የሚጨምር ፕሮቴስታንት፣ ኦርቶዶክስ፣ ካቶሊኩን አሁን በመካከለኛ ምስራቅ የሆኑ ያሉ ነገሮችን አስመልክቶ ኢትዮጵያ ውስጥ የሚያስተምሩ ነገሮችን አንዳንድ ፓስተሮችን ሰዎችን ዞር ዞር ብዬ እየተመለከትኩ ነበርና በጣም እየተገረምኩበት ኢትዮጵያ ውስጥ ያለው ክርስቲያኒቲ በጣም እየተሳሳተ መንገድ ላይ እንዳለ የምትረዱት በተለይ በመጽሐፍ ቅዱስ አስተምሮት ላይ በጣም አስገራሚ ነገር ነው የምታገኙት። ለምንድን ነው እንደዚህ የሆነው ብዬ ሲመለከት አሁን የጴንጤቆስታል ሙቭመንት የሚባለው ጴንጤቆስታል ሙቭመንት ውስጥ አይታችሁ ከሆነ ይሄ ግለሰቦች ራሳቸው ፓስተር ተብሎ ፕሮፌት ተብሎ ምናምን ተብሎ ስም እየሰጡ ወደ ፈለጉበት መጽሐፍ ቅዱስን ሲተረጉሙ፣ አንዳንዶች ስለ መጽሐፍ ቅዱስም ጉዳያቸው አይደለም፣ ሞቲቬሽናል ስፒከሮች ናቸው። ይሄ ባደጉበት ሁኔታን መሰረት አድርጎ ሞቲቬሽናል ስፒከር ናቸው፣ ግን የኢየሱስን ስም ደግሞ ይጠራሉ። ስለዚህ ከዚህ የተነሳ እነዚህን የሚከተለው ትውልድ በከፍተኛ ሁኔታ ውስጥ የተሳሳተ አረዳድ ውስጥ እንደሚገባ እርግጠኛ ነኝ። ምንድነው አሁን ፕሮፌት ብሎ ራሳቸውን የሚጠሩ አንዳንዶች ማለቴ ነው። እኔ በፕሮፌሲ አምናለሁ። ፕሮፌሲ በደንብ ነው የማምንበት። ዓለምም ስለ ፕሮፌሲ ነው። ኢየሱስ ክርስቶስን የምትረዱም በፕሮፌሲ ነው። ሆሊ ስፒሪት መንፈስ ቅዱስ ስራ ላይ መሆኑን የምንረዳው በፕሮፌሲ ነው። ቸርች ቀጥ ብላ ተናግራ ዘምራ መሄድ አለባት የሚል እምነት የለኝም። ራሴ በደንብ የማምን የሪቫይቫል ክርስቲያን ነኝ። ነገር ግን ፕሮፌሲን እንደ ቢዝነስ ያደረጉ ኢትዮጵያ ውስጥ በከፍተኛ ሁኔታ ቁጥራቸው ብዙ ነው። ቢዝነስ ያደረጉ ሌላ አገራትን ከምታስቡት በላይ ኢትዮጵያ ውስጥ ነው የሚበዛው። ሌላ ከዚህ በተጨማሪ ዲሰርኒንግ የምንለው መጽሐፍ ቅዱስ አረዳድ ላይ በጣም ከፍተኛ ችግር ያለባቸው የራሳቸውን ጥላቻና የውስጣዊ ስሜት ወደ መጽሐፍ ቅዱስ ሲስተም አምጥተው የራሳቸውን ሐሳብ የሚናገሩ ያደጉበትን አካባቢ የሚናገሩ ፕሮፌሲ ብሎ ደግሞ ይሄን ስለሚገልጹ ብዙ ሰዎች ይከተላቸዋል። ከዛ በዛ ደግሞ ትንንሽ ገንዘብ የሚሰበስቡ በጣም ብዙ ነው ያገኘዋቸው። ለምሳሌ አሁን እየተካሄደ ስላለው መካከለኛ ምስራቅ ጦርነት ላይ ምንድን ነው የሚሉት ብንለው እያንዳንዳቸውን ብዙዎቻቸውን አይቼዋለሁ። አሁን አንድ ፕሮፌት ጆሲ የሚባለው ፕሮፌት ጆሲ ተብሎ ይሄ የሚገለጸው ልክ የሆነ የሰሜን ኢትዮጵያ አመለካከት ውስጥ እንዳደገ ያስታውቃል። ሰውዬ ይሄ የአሜሪካ ጥላቻ የአውሮፓ ጥላቻና ይሄ መካከለኛ ምስራቅን ደግሞ የመውደድ አይነት አመለካከት የሚያሳየው ፕሮፌሲ የሚናገረው ሰውዬ አለ። ይሄ በቃ እንደዚህ አይነት አደጋ ይመጣል። ሁሌ ስለ አደጋ የሚታየው ሰውዬ ማለት ነው። አደጋው ደግሞ የሚመጣው አሜሪካ ላይ ነው። ሁሌ አሜሪካ ላይ ነው አደጋው የሚመጣ። ሁሌ አውሮፓ ላይ ነው፣ ስዊድን ላይ ነው፣ ኖርዌይ ላይ ነው የሚመጣ አደጋው። እና እንደዚህ የሚያየው አንድ ሰውዬ አለ። ይሄ ሰውዬ ቁጭ ብዬ ሲከታተለው በደንብ አሁን እኔ በአንድ ጊዜ አይደለም እየነገርኳችሁ ያለው ብዙ ጊዜ ያየሁት ነገር ነው። በጣም 3-4 ዓመት ቁጭ ብዬ አየሁት። አሁን ይህ ሰውዬን ቁጭ ብዬ ሲመለከተው ውስጡን እንደ አማኝ ይቆጥራል። በኢየሱስ ክርስቶስ ያመነ ሊሆን ይችላል። ትልቁ ችግሩ ልንገራችሁ፣ ሰው ልጅ ማለት 3 ነገር ነን፣ ወደንም ጠላንም፣ ስጋ፣ ነፍስና መንፈስ ነን።
ነገር ግን ዓለም ላይ በምንኖርበት ጊዜ የስጋ ፍላጎታችን ብዙ ጊዜ ዶሚኔት የሚያደርግበት ሁኔታ አለ። ስጋ ውስጥ ምንድነው ያለው? ባህል አለ፣ አስተዳደግ አለ፣ ናሬቲቮች አሉ፣ የምንሰማቸው እየሰማን ያደግናቸው ነገሮች፣ የተሳሳቱ መረጃዎች እዛ ውስጥ ስላሉ ይሄ ነገር ወደ እውነተኛ መንፈሳዊ ወጣምትን የምናንጸባርቅበት ሁኔታዎች በደንብ አሉ ማለት ነው። ስለዚህ አሁን ጆሲ የሚባለው ሰውዬ ሰዎች በተለያየ ነገር ሲተርቡት ምናምን ያለው እሱ ትክክል አይደለም። የሱ ፕሮፌሲ ሁልጊዜ አደጋ ነው የሚታየው። አደጋው ደግሞ አሜሪካ ላይ ነው፣ አውሮፓ ላይ ነው። ሌላ ቦታ ላይ ብዙ ጊዜ ሲታዩ አታዩትም። እንደዛ አይነት አመለካከት ነው። አሁን ምንድነው የአሁኑ ጦርነት ላይ ምንድነው ያለው? ኢራን ታሸንፋለች፣ በምንም ሁኔታ ሆኖ ኢራን ታሸንፋለች፣ እንዲህ ትሆናለች ይላል። ግን የኢየሱስ ክርስቶስ ተከታይ ነኝ ይላል። ኢራን ማለት ምን ማለት ነው? ኢራን ውስጥ ኢየሱስ ክርስቶስ ማለት ወንጀል ነው። ኢየሱስ ጌታ ነው ማለት ወንጀል ነው። ኢራን ውስጥ ክርስቲያን ሆነ ከተገኘ በግልጽ ወንጌል የምሰብክ ከሆነ ትገደላለህ። ኢራን ውስጥ ኢራን አማኞችን መግደል ብቻ ሳይሆን ግሎባሊ የነሱ ፎሬን ፖሊሲ ኢስላሚክ ፎሬን ፖሊሲ ስለሆነ ሌሎቹን አጥፍቶ እስላምን የበላይ ማድረግ ነው። አሁን ኢራን ላይ እየተካሄደ ያለው ጦርነት የኢራንያን ህዝቦች ጦርነት አይደለም። የእስላማዊ አሸባሪ መንግስትን የማስወገድ ጦርነት ነው። ከዚህ የተነሳ ነው ኢራናውያን እንኳን ውጭ ሀገር የሚኖሩ ቀርቶ ኢራን ውስጥ የሚኖሩ ህዝቦች ይደግፉታል። በጣም የሚገርማችሁ ነገር ቤታቸው ቁጭ ብሎ እኔ ብዙ ጓደኞች አሉ ከዛ አካባቢ ማለት ነው፣ በደንብ በየቀኑ ዴይሊ ኢንፎርሜሽን የሚሰጡ እዛ ሆኖ የፈለገ ቢመጣብን ይሄ መሆኑን አሜሪካና እስራኤልን እናመሰግናለን ነው የሚሉት። እኔ ደግሞ ግልጹ ልንገራችሁ፣ መጽሐፍ ቅዱስ ስለ ይሄ ነገር የተናገረው ነገር አለ። የኤርሚያስ ትንቢተ ኤርሚያስን ስትመለከቱ ሌሎቹም ቦታዎች ውስጥ አለ። ትንቢተ ኤርሚያስ 49 ስትመለከቱ ስለ ኢላም ታገኙታላችሁ። ኢላም የምንለው ቦታ ዛሬ ኢራን የተባለ ቦታ ነው። ዛሬም ኢላም ተብሎ የምዕራባዊ ኢራን ኢላም ተብሎ ነው የሚጠራው እስከ ዛሬ ማለት ነው። ይሄ ኢላም ላይ በከፍተኛ ሁኔታ ጦርነት እንደሚመጣ እግዚአብሔር ንዴት ስላለበት በዛ ቦታ ላይ ጃጅመንቱን እንደሚያመጣና ከዛ በኋላ እግዚአብሔር የራሱን ሲስተም እዛ አካባቢ እንደሚተክለው ቦታዬን ኢላም ውስጥ አደርጋለሁ ይላል። የፕሪንስ ኦፍ ፐርሺያ የሚባለው አለ የዳንኤል መጽሐፍ ውስጥ። ይሄ ፕሪንስ ኦፍ ፐርሺያ የሚባለው ሰውን ብቻ ሳይሆን የእግዚአብሔር መልእክተኛን የሚወጋ የሰይጣን ኃይል በጀርባው እንደተሰለፈ ያሳያል። አሁን ኢራን ዋናው ዓላማው ይሄ ኢስላሚክ ሬጂም የምትሉት 47 ዓመት ስልጣን ላይ የቆየው ዋና ዓላማው አንድ ነው። እሱ ምንድን ነው? እስራኤልን ማጥፋት ነው ከምድረ ገጽ። ይሄ የጂኦፖለቲክስ ጉዳይ አይደለም፣ የፖለቲካል ኢንተረስትን ጉዳይ አይደለም። ይሄ ቴዎሎጂካል ነው። ምን ማለት ነው? እስራኤል ስትጠፋ ብቻ ነው መሃዲ የሚባለው ዓለምን ኢስላማይዝ የሚያደርግ በጣም ፓወርፉል መሪ የተባለ ፊግር የሚመጣው እስራኤል ከጠፋች ብቻ ነው። እስራኤል ቀጥሎ ደግሞ ክርስቲያኖችን እናጠፋለን። የክርስቲያኖቹ ቀላል ነው ዲቫይድድ ስለሆኑ። ስለዚህ የኢራን ኢስላሚክ መንግስት 47 ዓመት ፖሊሲው ይሄ ነው። እሱ ብቻ ሳይሆን ዓለም ላይ ያሉት ኢስላሚስቶች ይሄ ነው ፖሊሲ የሚያራምዱት ነው። አሁን ኢትዮጵያ ውስጥ እኔ ፕሮፌት ነኝ ብሎ ጴንጤቆስታን ነኝ ብሎ ትንቢት ተናገርኩ ብሎ ኢራን ነው የምታሸንፈው፣ አሜሪካና እስራኤል ይጠፋሉ ምናምን ብሎ ሲነግራችሁ ይሄን የምትከተሉ እውነት አማኝ የምትመስሉ ሰዎች በጣም በጣም ነው የምታዛዝኑ። ምክንያቱም እንደዚህ አይነት ሰዎች ይሄ ሰውየው አሜሪካ ምን እንደሆነ አያውቅም፣ እስራኤል ምን እንደሆነች አያውቅም፣ በዚህ ጦርነት ጀርባ የእግዚአብሔር ዓላማ ምን እንደሆነ አያውቅም። ባይዘው ጦርነት ውስጥ እግዚአብሔር ዓላማ የለም የምትሉ ሰዎች ጦርነት ውስጥ የእግዚአብሔር ዓላማ በደንብ አለ። ጃጅመንት ነው ጦርነት። በቃ ዓለም ላይ ጦርነት ይቀራል ብላችሁ የምታስቡ መጽሐፍ ቅዱስን አታውቁም፣ የእግዚአብሔርን ባህሪ አታውቁም። ጦርነት
የኢየሱስ ክርስቶስ መንግስት ዓለም ላይ እስከሚመጣ ድረስ ጦርነት ሊቆም አይችልም። ምክንያቱም ዓለም የሚመራው በሰይጣን ነው፣ በዴቪል ነው አይደለም መጽሐፍ ቅዱስ የሚለው። እግዚአብሔር ደግሞ የራሱ የሆኑ ህዝቦች አሉት፣ ሺፕ ኔሽን የምንለው በእንግሊዝኛ። እነዚህ ሺፕ ኔሽን የምንሉት ይሄ የክፉ ኃይላትን የመዋጋት ነገሮቹ በደንብ የሚታዩ ናቸው። እግዚአብሔር ኢያሱን አግዞ ወቅቶታል። ጦርነት አለ፣ ግልጽ ነው። የጦርነት ላይ ወንጀሉ ነው የሌለው። የጦር ኃይል ስላለ ኃይል የሌላችሁ ሰዎችን መግደል ምናምን ነው ኃጢአቱ እንጂ አገርክን መጠበቅ። አሁን የህዝቦችን ሀገራዊ ሁኔታ ሲስተሞችን ዲቫይድ አድርጎ ያስቀመጠ ራሱ መንፈሳዊ ከእግዚአብሔር የተነሳ ነገር ነው። ዛሬ ያለው ባውንደሪ እግዚአብሔር ራሱ ነው የቆረጠው ባንልም የተለያዩ ዲቪዥኖች የሰጠን በከለር በቋንቋ በምኑ ይሄ ተፈጥሯዊ ስጦታ ነው። እነዚህን ነገር መሰረት አድርጎ ጦርነት አለ። ቴዎሎጂካል ጦርነት ደግሞ አለ። 7ኛ ክፍለ ዘመን ጀምሮ የመጣ የእስላሚክ ጦርነት ደግሞ አለ። ይሄ ጦርነት ደግሞ ዋናው ትኩረቱ ሁለት ህዝቦች ላይ ነው፣ እስራኤልና ክርስቲያኖች ላይ ነው። እስራኤልና ክርስቲያን ማለት ደግሞ የቃል ኪዳን ህዝቦች ናቸው። እስራኤል መጀመሪያ በተቀበሉ ቃል ኪዳን እግዚአብሔር በእናንተ በኩልን ዓለምን ይባርካለሁ ባለው ለአብርሃም በተናገረው አብርሃም ለዛ በኢስሐቅ በኩል ለያዕቆብ የተላለፈው ያ በረከት አላቸው፣ አልተወሰደባቸውም። እግዚአብሔር የተስፋ ቃል ሲሰጥ ይወስዳል ብሎ የሚያምን አንዳንድ ሰው የተሳሳተ ነው። እግዚአብሔር የተስፋ ቃሉን አልወሰደም፣ እስራኤላዊ ጋር ነው። እነሱ ስሊፕ አድርጓል። አዎ ባለማመናቸው ብዙ ነገር ደርሶባቸዋል። ዛሬም ያላመኑ ብዙ አሉ። ነገር ግን የእግዚአብሔር ተስፋ ቃል ከነሱ ጋር ስላለ ነው እንደዚህ ስትሮንግ የሆኑት። ክርስቲያኖች ደግሞ ኢየሱስ ክርስቶስን በማመናቸው መሲሁን በመከተላቸው የተስፋ ቃሉ ሼር አድርጓል። ስፒሪቹዋሊ እስራኤላዊ ሆነዋል ማለት ነው። በመጽሐፍ ቅዱስ እስራኤላዊ ማለት ዛሬ እስራኤል የተባለው ሀገር ፓስፖርት ያለው ብቻ አይደለም። እስራኤላዊ ማለት መንፈሳዊ ስምም ነው። ምን ማለት ነው? ከእግዚአብሔር ጋር ስትራግል ያደረገ ማለት ነው። በረከት ለማግኘት ካልባረከኝ አልለቅም ብሎ እሱ ማን ነው? ያዕቆብ ነው አይደለም? የያዕቆብ ስም ነው እስራኤል የተባለው። እና እስራኤል ብለን ስንጠራ ሁለት ነገር ነው በመጽሐፍ ቅዱስ። እስራኤል እንደ ህዝብ አለ፣ እንደ ህዝብ እንደ ምድር አለ። ይሁድ ህዝብ የይሁድ ዛሬ ይሁድ ህዝብ ነው እዛ ውስጥ ያለው። ሌሎቹ ትራይቦቹ በብዛት አንዳንዶች ጠፍቶ ይላሉ። አልጠፉም፣ ግን በክሊር የሉም። ለምሳሌና ጋድ ከኢትዮጵያ የሄዱት አሉ፣ ሌላ ትራይብ ማለት ነው። አሁን ሁለቱ ትራይቦች አሉ። አስሮቹ ማን ናቸው የሚለው ብዙ ጥያቄ አለ። ይሁድ ግን ይሁድ ህዝብ ማለት ነው። እግዚአብሔር በአንተ በኩልን ዓለምን ይባርካለሁ ያለው ከዘላለም እስከ ዘላለም ዓለምን የሚመራ ከይሁድ ህዝብ አይወጣም ያለው ተስፋ ቃል ኪዳን የተቀበሉ ህዝቦች ግን እዛ ምድር አሉ። ያ እስራኤላዊ ሀገር ነው። ይህ እስራኤል ደግሞ የእግዚአብሔር አምላክ ክሎክ ነው፣ እንደ ምልክት ነው የምናየው። እስራኤል ላይ የሚደረጉ ነገሮች የመጽሐፍ ቅዱስ ትንቢት መፈጸምን የሚያመላክቱና እግዚአብሔር የምናምነው እግዚአብሔር ማለት ነው ያህዌ የእስራኤል አምላክ የያዕቆብ አምላክ የአብርሃም አምላክ የምንለው እውነተኛ አምላክ መሆኑን የሚያረጋግጥ ነው። ምን እስራኤል ላይ የሚደረጉ ነገሮች ለምሳሌ ሕዝቅኤል 37ን ብታዩት የሚናገሩን ታውቁታላችሁ። ይሄ ስለ ቦን አጥንት እንዴት ነው መልሶ ሰው ይሆናል? አዎ ይሄ አጥንት ላይ ተናገር፣ ይመለሳል፣ ተመልሶ ይቆማል፣ ነፍስ ይዘራል። ያ አጥንት እስራኤል ናት። እስራኤል ነፍስ ዘራል። እንዴት ህዝብ ይላል የዛ ቦታ ብታው፣ እንዴት በአንድ ቀን ሀገር ይመሰረታል ይላል። እንዴት በአንድ ቀን ህዝብ ይነሳል ይላል። እስራኤል በጥቂት ጊዜ እግዚአብሔር እንደገና ከረጅም ዓመታት በኋላ 1948 አገር አድርጎ መሰረታት። ከሁለተኛ ዓለም ጦርነት በኋላ አገር እንደሆነች በቀናት ውስጥ ጦርነት ታወጀባት በሁሉ አቅጣጫ። አስቡት 4-5 ሚሊዮን የማይሞላ ህዝብ በጣም ብዙ ሚሊዮን ህዝቦች በየቅጣጫ ወጉት፣ ተሸነፉ። እስከ ዛሬ እስራኤልን የሚወጉ ጦርነት ይጀምራሉ፣ ነገር ግን አይጨርሱትም። ያ ራሳቸው ነው የሚያልቁት። ከዛ በኋላ 1960ዎች በኋላ ፓሌስታይን በሚል ሙቭመንት መጡና ብዙ ሰዎችን ሸወዱ።
የኢስላሚክ ሙቭመንት ማለት ነው፣ የአረብ ሊግ የምትሉት። ከዛ ብዙ ነገር ተደረገ። ዛሬም እስራኤል እየተዋጋች ያለችው ብዙዎቹ ለእስራኤል ብቻ ነው ብላችሁ የምታስቡ ሰዎች አትሸወዱ። የእግዚአብሔር አንደርስታንዲንጋችን ችግር አለበት። እግዚአብሔር አምላክ ነው፣ የምሕረት አምላክ ነው ሲባል እግዚአብሔርን ልክ እንደ ደካማ አምላክ ጃጅ የማያደርግ ነገር አድርጎ የሚወስዱ ብዙ ሰዎች አሉ። የጸጋ ወንጌል ብቻ የተሰበከላቸው የጸጋ ወንጌሉን በስተት የተረጉሙ ሰዎች አሉ። እግዚአብሔር መልካም ነው ስንል የእግዚአብሔር መልካምነት የሱን ፍርድን ይጨምራል። እግዚአብሔር ይፈርዳል፣ ኃጢአት ይፈርዳል፣ ክፉዎች ላይ ይፈርዳል። እግዚአብሔር በፍርድ ቀን ብቻ ሳይሆን ዛሬም ይፈርዳል። በብዙ መንገድ ይፈርዳል እግዚአብሔር። አስቡት፣ ወንጌል በስደት ነው አይደለም እዚህ የደረሰው። አሁን ሮማኖች ወንጌልን በደንብ አሳደዱት። ወንጌል በቤቱ ውስጥ የተገኘ ሰው፣ መጽሐፍ ቅዱስ በቤቱ የተገኘ ውስጥ ይቃጠል ብሎ ሁሉ ፍርድ ሰጥቶ ነበር አይደለም። ክርስቲያኒቲ መጥቶ ሮማኖቹን ወሰዳቸው፣ ዋጣቸው፣ ሙሉ በሙሉ ተዋጡ ማለት ነው። ዛሬ ዩሮፕ የምትሉት ከሮማን ኢምፓየር የመጣ ህዝቡ ቸርች ባይሄድም ካልቸሩ፣ ባህሉ፣ ህጉ ምንድን ነው? ክርስቲያናዊ ነው። ባይዘወይ ይሄ እኛ ሀገር ያላችሁ ሰዎች ሜይ ቢ ኦርቶዶክስ ውስጥ ያደጋችሁ ሰዎች ላትረዱት ትችላላችሁ። ኦፍኮርስ ግሪክ አውሮፓ ነው፣ ራሻም አውሮፓ ነው፣ ብዙ ፓርቱ ማለት ነው። በዚህ የተነሳ ልትረዱ ትችላላችሁ። አውሮፓ ግን እንደ አውሮፓ አጠቃላይ ቢታዩት ካልቸራሊ ማለት ነው፣ በህግም በተለይ ምዕራብ አውሮፓ የምንለው የፕሮቴስታንት ሪፎርሜሽን በደንብ ያለበት ካልቸራሊ ህጉ ራሱ ክርስቲያናዊ ህግ ነው። ስለዚህ ነው አንድ ማይግራንት ወረቀት የሌለው ይዛ ሄዶ የዛን ሀገር መንግስት ካሶ ወረቀት ያገኛል። ይሄ የትም ሀገር አታገኙትም። ይሄ ሰው ልጅ በእግዚአብሔር ፊት እኩል ነው ከሚለው የክርስቲያን አመለካከት ከመጽሐፍ ቅዱስ አመለካከት የመጣ ነገር ነው። ምንድን ነው? ሮማኖች ወንጌልን አሳደዱት፣ ወንጌል ዋጣቸው። ኦኬ 16ኛ ክፍለ ዘመን የፕሮቴስታንት ሪፎርሜሽን ሲጀምር፣ ፕሮቴስታንት ሪፎርሜሽን አዲስ ሃይማኖት አይደለም የፈጠረው። አንዳንድ ኢትዮጵያ ውስጥ አሁን የሚሰብኩ እንደዛ ነው። የፕሮቴስታንት ሙቭሜንት አዲስ ሃይማኖት አይደለም፣ ፈጠራ አይደለም። ምንድነው ያመጣው? ሬስቶሬሽን ነው። ወደ ትክክለኛ መጽሐፍ ቅዱስ ሬስቶር የማድረግ ነው። ሪፎርሜሽን ነው ያመጣው። ክርስቲያኒቲ ውስጥ የነበረው የተሳሳቱ አስተምሮች፣ የተሳሳቱ የግለሰቦች ችግር፣ የፖፕ ችግሮችን ምን አደረገው? ወደ እውነተኛ መጽሐፍ ቅዱሳዊ ነገር አመጣ። ሰውና እግዚአብሔር መካከል ደላላ ሶስተኛ አካል አስፈላጊ አይደለም የሚል ላይ መጣና የካቶሊክ ቸርች በዛ ጊዜ ፕሮፓጋንዲስት ብላ ነው የጠራቸው። ፕሮፓጋንዲስት ብዙ ስለሚያወሩ ፕሮቴስታንቶች ራሳቸው ኢየሱስ ጌታ መሆኑን እግዚአብሔር ለሰው ልጆች ኢየሱስ ክርስቶስን መላኩን እውነተኛ የወንጌል ነገር በደንብ ስለሚናገሩ ፕሮፓጋንዲስት ብላ ስለጠራች ፕሮፓጋንዳ የሚለው ቃል ዛሬ የፖለቲካ ቋንቋ እኮ የመጣ ከዛ ነው፣ ፕሮፓጋንዳ። አሁን እነዚህ ደግሞ የተሰደዱ ከአውሮፓ ብዙ የተሰደዱ በካቶሊክ ኤዶ አሜሪካን መሰረቷት። አሜሪካን ኤዶ መሰረቷት። ባይ ዘ ዌይ ኢንግላንድ የምትሉት ዛሬ የክርስቲያን ኢምፓየር ለብዙ ዓመታት እየነበረችው ኢንግላንድ ዛሬም ናት። መጽሐፍ ቅዱስን ያን ንጉሥ የነበረው 11ኛ ክፍለ ዘመን ከመተርጎሙ በፊት መጽሐፍ ቅዱስ ይዞ የተገኘ ሰው ይገደል ብላ አውጥታ ነበር ራሷ። ከዛ ወንጌል ምንድን ነው ዋጣቸው። አሜሪካ ደግሞ በፕሮቴስታንት ሪፎርሜሽን የተሰደዱ ህዝቦች ሄዶ የመሰረቷት ጠንካራ ሀገር ሆና ወጣች። ወንጌል ነው አሜሪካ መሰረቷ። ሌሎች እንደሚነግሯችሁ ምስጢራዊ ማህበራት፣ እንደዚህ ማህበራት፣ እነዚህ አይነት ኮንስፓይረሲ ኢትዮጵያኖች በተለይ ለኮንስፓይረሲ በጣም የተጋለጡ ናቸው። ለምን? ኢትዮጵያ ውስጥ የመጣ ክርስቲያኒቲ ራሱ ከኮንስፓይረሲ ያልጸዳ ስለሆነ ኮንስፓይረሲ ጋር ሪሌሽን ስላለው። ምክንያቱም ኢትዮጵያ ውስጥ የመጣው ክርስቲያኒቲ ከፍተኛ የሆነ ችግር አለበት። መጽሐፍ ቅዱስ ቤት ሳይሆን የሰዎች ኮንስፓይረሲ፣ የግሪክ ማቶሎጂ፣ የኢጂፕሽያን የአንሸንት ኢጂፕሽያን አመለካከቶች ብዙ ተጨምሮበት ህዝቡን ለኮንስፓይረሲ አጋለጠው። መጽሐፍ ቅዱስ ምን ይላል?
መጽሐፍ ቅዱስ ፕሮፌሲ ምን ይላል የሚለውን ትቶ ሰዎች ላይ መሰረት ያደረገ ውሸት ላይ መሰረት ያደረገ ስለሆነ ኮንስፓይረሲ ተጋላጭ ናቸው። አሜሪካ ማለት በመጽሐፍ ቅዱስ የተመሰረተ ትክክለኛ ሀገር 1950ዎች ከሁለተኛ ዓለም ጦርነት በኋላ ማለት ነው አውሮፓ ውስጥ አንድ ሙቭመንት ተጀመረ፣ አሜሪካንም ጨምሮ። ምንድነው ሙቭመንቱ? እግዚአብሔር የለም፣ እግዚአብሔር ቢኖር ይህ ሁሉ ጦርነትና ውድመት አይደርስም ነበር የሚል የሴጣኒክ ሙቭመንት፣ ኤቲዝም ሙቭመንት፣ ዛሬ ኤቲዝም ሪዛልት ያደረገው ሙቭመንት ተጀመረ። ያ ኤቲዝምና ፔጋኒዝም አንድ ላይ መጡ። እግዚአብሔር የለም የሚለው በብዙ ናሬቲቭ፣ በብዙ ሚዲያ፣ በብዙ ፕሪንቲንግ ሚዲያዎች ሲለቀቁ ብዙ ጄኔሬሽንን ኮንፊውስ አደረጉ። ከዛ በኋላ እንደምታውቁት ይህን ሶቪየት ህብረት ብዙ ሀገራት እኛ ነገርም ጨምሮ ኮሚኒዝም መጣና ይሄ ኮሚኒዝም ምንድነው ያደረገው? ፈጣሪ የሚባል የለም ስቶፐርግ ነው ያለው። ቸርቾችን ሲያሳድን ነበር። ራሻ ውስጥ ኦርቶዶክስን ሲያሳድን ነበር። ብዙ አውሮፓ ሀገራት ቸርቾች ሲሰደዱ ነበር። ምዕራብ አውሮፓን በደንብ አልመጣም። ምክንያቱም እነሱ ቀድሞ ፕሮቴስታንት ሪፎርሜሽን ውስጥ ስለነበሩ ማለት ነው። ስለዚህ ምንድነው የሆነው? አሜሪካ ምንድነው ያደረገችው? በዛ ጊዜ ገንዘቧ ላይ ኢን ጋድ ዊ ትረስት ብላ ጻፈችው። በእግዚአብሔር እናምናለን ብላ ገንዘቧ ላይ አሜሪካ ያጻፈችው 1950ዎች ነው። ኮሚዩኒዝም ዓለም ላይ እግዚአብሔር የለም ብሎ በተነሳበት ጊዜ አሜሪካ ደግሞ ገንዘቧ ሁሉ ላይ ራሱ በእግዚአብሔር እናምናለን፣ ዊ ትረስት ኖት ኢቨን ቢሊቭ፣ ትረስት ማለት ሙሉ በሙሉ እግዚአብሔር ላይ ራሳችንን ጥሌ ሰሚት ማረክ ማለት ነው። ገንዘቧ ላይ እሱን ጻፈች። 20 ዓመት በማይሞላበት ጊዜ ውስጥ የአሜሪካ ገንዘብ ግሎባል ሪዘርቭ ሆነ። ዓለም ላይ በጣም አስፈላጊ ገንዘብ ሆነ። ከዛ አሜሪካ ቴክኖሎጂካሊ ኤቭሪቲንግ ዛሬ የምንጠቀማቸው ኢንተርኔት የምታዩት ነገር ብዙ ኢኖቬሽኖች የተፈጠሩ በአሜሪካ ነው። ሳይንሱ አጀማመር ደግሞ በክርስቲያን ብሪቴን ነው ያኔ እንደምታውቁት። ነገር ግን ዛሬ ውጤቱ ቴክኖሎጂ በብዛት የተፈጠረው አሜሪካ ውስጥ ነው። አሜሪካኖች ከዛ 1991 ኮሚኒዝም ወደቀ። ከየት? ከሶቪየት ዩኒየን ቤዝ ካደረገው ቦታ። ከዛ ሲወድቅ ኢትዮጵያ ውስጥም ወደቀ። ኦኬ፣ ሶቪየት ዩኒየን ፈራረሰች። ወደ 15 ሀገራት ፈራረሰች። ሌሎች ኮሚኒስት አካባቢ ዛም ያሉ ፈራረሱ። ብዙዎቹ ተዳከሙ። ከዛ በኋላ ቻይኖች ደግሞ ለኢንዱስትሪ ክፍት አደረጉ። ለምዕራባውያን ኢንዱስትሪ ክፍት ሆኑ። ኦኬ፣ ብዙ ትልቅ ገበያ ስለሆነ ምዕራባውያን ኢንዱስትሪዎች ሄዶ ዛ ስራ መስራት ጀመሩ። ኮሚኒዝም ተዳከመ። ኮሚኒዝም ሲዳከም አሜሪካኖች በኦይል የአብርሃም ልጆች ናቸው ብሎ አረቦችን ዛሬ ገልፍ ኔሽን የምንለውን ከ1959 ከ60ዎቹ ጀምሮ አገዟቸው። ሀገር ሆኖ እንዲመሰረቱ ደግሞ ብሪቴን አገዘቻቸው። ከዛ በኋላ ሀገር በዛ ቀጠለ ሲስተሙ ማለት ነው። ዛሬ ኢስላሚዝም ሌላ ሆኖ መጣ። አሁን አሜሪካኖች ሺፕ ኔሽን ናቸው። ወደንም ጠላንም ሲስተሙ አሜሪካ መንግስት አሜሪካ ከጽያት የጸዳ ነው። እንደዚህ የተመለካከት የለኝም። በጣም ክፉ ነገሮቹ የሚመሰረቱ ይዛ ነው። ይሄ ማለት ምንድነው የሚያሳያቸው? እውነት ባለበት ውሸትም ይኖራል። ባይ ዘ ዌይ እውነት ባለበት ውሸት አይኖርም ብላችሁ የምታስቡ ሰዎች ካላችሁ ተሳሳታላችሁ። ውሸትማ የሚኖረው እውነት ባለበት ነው። ምክንያቱም እውነቱን የተቀበሉ ሰዎች ወደ ራሱ ለማምጣት ለመሸወድ ማለት ነው። ባይ ዘ ዌይ መጽሐፍ ቅዱስ ላይ አንድ ነገር አለ። መጽሐፈ ኢዮብ ስታነቡ አንድ ቀን የእግዚአብሔር መልእክተኞች በእግዚአብሔር ፊት ተሰበሰቡ ይላል። ሰይጣንም ከነሱ ጋር መጥቶ ተሰበሰበ። ከነሱ መሃል ተገኘ። ከዛ እግዚአብሔር አንተ ደግሞ ከየት መጣ አለው። እኔ ዓለም ላይ ዞሬ ሁሉም በቃ ሪፖርት ነው ያመጣውልኝ። አንተ ኢዮብ የምትለው ሰውዬ አንተ ብትመታው ያለውን ሀብት ብትወስድበት ምን ይሆናል? አንተን ይክዳል የሚል ሪፖርት ይዞ መጣ። ሰይጣን ሲባል ሲጀመር ባይዘው ሰይጣን ማለት ትርጉሙ ራሱ ከሳሽ ማለት ነው። ከሳሽ ማለት ነው።
ባይዘ ይከሳል ማለት ነው። ባላደረግኮ ነገር አንተን ይከሳል። ምንድነው? የውሸት አባት ነው ማለት ነው። ይሄ የውሸት አባት በደንብ ስራ የሚሰራ የት አካባቢ ነው ብትሉ ቸርች ባለበት፣ ሰዎች እውነትን የሚቀበሉ ሰዎች ባሉበት፣ እውነተኛ ድምፅ ባለበት፣ እሱ ደግሞ ስራውን እዛ ቦታ ነው የሚሰራው። ምክንያቱም እነሱን ለመሸወድ። አንድ ወታደር ከሆንክ ወታደር የት ነው የሚበዛው? ጠላት ባለበት ቦታ ነው የሚበዛው። የነጭ ሴል ሰውነታችን ውስጥ ያለው የነጭ ሴል መቼ ነው የሚበዛው? በሽታ በሚኖርበት ጊዜ ይበዛል። ውሸትም እውነት ባለበት ጊዜ ባለበት ቦታ በብዛት ይታያል። ኢትዮጵያ ውስጥ አሁን ወንጌል እየተሰበከ ነው። ጄኔሬሽኑ ወንጌል እየሰማ ነው። ጥሩ ነገር ነው። እዛ ሙቭመንት ናሬቲቭ በደንብ ስላለ በጣም ደስተኞች ነን። እዛ ደግሞ ሰይጣን ደግሞ የራሱን ተላላኪዎች በፕሮፌት ስም በዛ በወንጌል ስም ይሄ በሶሻል ሚዲያ በምኑ ልኳል። እኔ ግልጹ ልንገራችሁ፣ እነዚህ ሰዎች ክፉ ናቸው ምን ናቸው አልላችሁም። ከእውቀት ማነስ እየተነሳ ነው እንደዚህ የሆኑት። ውስጣቸው እኮ አማኝ እኮ ሊሆኑ ይችላሉ። ባይዘው እዚህ ላይ አሁንም ዲሰርኒንግ ያስፈልጋል፣ አንደርስታንዲንግ። አንድ ቀን ጴጥሮስ ማለት ከኢየሱስ ክርስቶስ ደቀ መዛሙርት በጣም ጠንካራ፣ ኢየሱስን በልዩ ሁኔታ የሚወድ ነው። ለመማር ዝግጁ፣ በጣም ቅርብ የሆነ ሰው ነው። አንድ ቀን ግን የተናገረው እዚህ እንዲህ ሆኖ እዚህ ብንቆይ ብሎ የሆነ ሐሳብ ሲናገር ኢየሱስ ምንድን ነው ያለው? ዝም በል አንተ ሰይጣን ነው ያለው። እንደዛ ማለት ጴጥሮስን ሰይጣን ማለት አይደለም፣ ሐሳቡ የሰይጣን ሐሳብ ነው ማለት ነው። ያ ቦታ እሱ ያሰበው የሰይጣን ሐሳብ ነው። አሁንም በመንፈስ ቅዱስ በትክክል ተሞልቶ ነገር ግን የሰይጣን ሐሳብ የሚያራምዱ በራሳቸው እውቀት ማነስ ምክንያት በራሳቸው አንደርስታንዲንግ ምክንያት ዲሰርኒንግ ችግር ምክንያት የሰይጣንን ሐሳብ የሚያራምዱ ፕሮፌት ነን የሚሉ አገልጋዮች ነን የሚሉ በደንብ አሉ። ይሄ መኖሩ ሊገርማቸው አይገባም። ግን ተረዷቸው። እንዴት ነው የምትረዱት? መጽሐፍ ቅዱስ እውቀት ነው የሚያስፈልገው። መጽሐፍ ቅዱስ ስለ አንድ ነገር ምን ይላል? ይሄ ሰውዬ አጌንስት መጽሐፍ ቅዱስ የሚሄድ ከሆነ ውሸት ነው ማለት ነው። ይህን መረዳት በጣም አስፈላጊ ነው ኢትዮጵያኖች። ስለዚህ ከዚህ የተነሳ እኔ አንድ ጥሪ ነው የማደርግላችሁ። እኔ የኪንግደም ዲፕሎማሲ የሚለው አንድ ተቋም ውስጥ እሰራለሁ። ኪንግደም ዲፕሎማሲ ላይ በደንብ የመጽሐፍ ቅዱስ እውነታውን በደንብ እናስተምራለን። በግልጽ መጽሐፍ ቅዱስና ጂኦፖለቲክስ ኪንግደም ዲፕሎማሲ አለ፣ ራጀሜ አለ። እነዚህ ላይ ጂኦፖለቲክስ እና መጽሐፍ ቅዱስ እንዴት ይገናኛል? መጽሐፍ ቅዱሳችን የታሪክ መጽሐፍ ብቻ አይደለም። መጽሐፍ ቅዱስ ሙሉ ነው። የታሪክም የሊደርሺፕም የህይወትም ከህይወት በኋላ ስላለ ህይወትም ስለ እግዚአብሔር ኪንግደምም እንዴት እንደምትመሩት ዓለም ላይ ህይወታችሁ እንዴት ሀገር እንደምትመሩ ኤቭሪ ነገር ውስጡ የተሞላ ጂኦፖለቲክስ በውስጡ የተሞላ ሙሉ መጽሐፍ ነው። እግዚአብሔር ለልጆቹ ሳይናገር የሚያደርጋቸው ነገሮች የሉም። ይህን ደግሞ የተናገረ በመጽሐፍ ቅዱስ ነው። ዛሬ የመጽሐፍ ቅዱስ እውቀት እየሄደ ግለሰቦች ሐሳብ መጽሐፍ ቅዱስን እየተካ ብዙ ችግር ውስጥ ገብተናል። ትውልዱ የሚያነብ አይደለም። ሶሻል ሚዲያ ከፍቶ ስለሚውል ሶሻል ሚዲያ ላይ በጣም ሞቲቬት የሚያደርጉ ዶፓሚን የሚባለውን ሆርሞን የሚጨምሩ እያየ ስለሚውል እውቀት ያለው ይመስለዋል። ትውልዱ ግን እውቀት የለውም። እግዚአብሔር ቃል ደግሞ የሚናገረው ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ከዚህ የተነሳ አንድ የማደርግላችሁ ጥሪ የኛን ተቋም ተቀላቀሉ፣ ጻፉልን። አሁን በአውስር በምታገኙ ነገር ጻፉልን። በነፃ ነው የምናስተምራችሁ። በትክክል መጽሐፍ ቅዱስና ጂኦፖለቲክስ እንዴት ነው አብሮ የሚሄዱት? የሚገርማችሁ ነገር እኛ ሀገር ኢትዮጵያም የዛ ፓርት ስለሆነች በዛ ውስጥ ስላለች በጣም በመካከለኛው ምስራቅ ቅርበት ስላላት ኢትዮጵያ የምንላት የዛሬች ኢትዮጵያ ጂኦግራፊ ብቻ ሳይሆን እዛ አካባቢ ያሉ ህዝቦችን የሚመለከትም ስለሆነ እውነታውን
ነው የምናስተምራችሁ፣ ግልጽ ተደርጎ ማለት ነው። ስለዚህ ይሄ ሙቭመንት ነው። የዚህ ሙቭመንት ተቀላቅሉ። ይሄ ብቻ ሳይሆን ብዙ ነገር እውነት እየጠራ እንዲሄድ ነው የምንሰራው። ስለዚህ እንድትቀላቀሉ ተስፋ አደርጋለሁ። ብዙ ጊዜ በአፋን ኦሮሞና በእንግሊዘኛ ስለምናገርና ስለምጽፍ አማርኛ ላይ ብዙ አታቁኝም። የማታቁኝ አማርኛ ላይ እንግዲህ ከዛሬ ጀምራችሁ እንድታቁኝ ተስፋ አደርጋለሁ። ስሜ መገርሳ ነው። ኢትዮጵያ ነበርኩ፣ ኢትዮጵያ ተወለድኩ። በኢትዮጵያ መንግስት ውስጥ ሰራተኛ ነበርኩ። ኢትዮጵያ ወክዬ በጄኔቫ፣ በፓሪስ፣ ለትንሽ ጊዜ በሳውዲ አረቢያ አገልግሎት ሰጥቻለሁ። በምን ብትሉ በውጭ ጉዳይ በኩል በቀላል ቋንቋ ቢጠሩ በዲፕሎማት ሆኜ ሰርቼ ነበረ። አሁን ስለ እግዚአብሔር ኪንግደም በደንብ ይሰራለሁ። ሌላም ቢዝነስ ላይ ይሰራለሁ። ስለ ኢትዮጵያ ደግሞ ልዩ ቅናት አለኝ። ጥሩ ህዝብ፣ ጥሩ ምድር፣ ጥሩ አየር አለ። በረከታችን ግን በደንብ ያልመጣው እየተጣሩ ያሉ ነገሮች ስላሉ ነው፣ ያልተረዳናችሁ ነገሮች። እነዚህ ፌሌሪቲ ደግሞ የመንግስት ብቻ አይደለም የተቋማትም ፌሌሪቲ ስላለብን ነው። ከተቋማቱ ደግሞ ትልቁ ሃይማኖት ተቋማት። የሃይማኖት ተቋማት ለአንድ ነገር ወሳኝ ናቸው። ብሌሲንግ የሚጀምረው በቤተ መንግስት ሳይሆን በቸርች ነው። ኢኖቬሽን የሚጀምረው በዩኒቨርሲቲ ሳይሆን በቸርች ውስጥ ነው። ይሄ በታሪክ የታወቀ ነገር ነው። በምዕራቡ ዓለም የታወቀ ነገር ነው። ክርስቲያኒቲን የተቀበሉ ዛሬ ዓለምን በልዩ ሁኔታ የመሩ በኢኖቬሽን ይሄ የታወቀ ነገር ነው። ቻይና ዛሬ ብትሉ ቻይና ኮፒ ማድረግ የቻለችው ክርስቲያኒቲን ከፈቀደች በኋላ ነው። ቻይኖች ኢኮኖሚ እና ኢኖቬሽን፣ በተለይ ኢኖቬሽናቸው ኮፒ ነው፣ አይፈጥሩም፣ ኮፒ ነው የሚያደርጉት። የቻይና ቴክኖሎጂን ኮፒ ማድረግ የቻለችው ክርስቲያኒቲ በጣም በከፍተኛ ሁኔታ እየጨመረ ባለበት ጊዜ ውስጥ ነው። ባለፉት 40 ዓመታት በጣም ክርስቲያኒቲን ከተቀበሉ ሀገራት አንደኛ ቁጥር ቻይና ናት፣ ሁለተኛ ኢራን ነው። አሁን ሙቭመንቱ ቻይና ማለት ዛሬ በ40 ዓመት ውስጥ ከ1 ሚሊዮን ክርስቲያኖች ቻይና ዛሬ 120 ሚሊዮን ክርስቲያኖች አሏት። በ2050 ከአሜሪካ የበለጠ ክርስቲያኖች ይኖሯታል። እነዚህ 120 ሚሊዮኑ የሚታወቁ ናቸው። የማይታወቅ አንደርግራውንድ ደግሞ በጣም ብሷል። ቻይና ውስጥ ክርስቲያን ሙቭመንት በከፍተኛ ሁኔታ ነው። የኮሚኒስት ፓርቲን ወደፊት ዶሚኔት የሚያደርገው ክርስቲያን አይዲዮሎጂ ነው። ወደዳችሁም ጠላችሁ ይሄ ግልጽ ነው የሚነግራችሁ። አሁን የራሴ ሞቲቬሽን ሀሳብ አይደለም፣ ይሄ እግዚአብሔር ሀሳብ ነው። ፕሮፌሲ ብዬ አልነግራችሁ። ወደዛ ነው እየመጣን ያለ ነው። ወንጌል ወደ ኖርዝ ኮሪያ እየሄደ ነው። አሁን ከኢራን በኋላ ወደ ኖርዝ ኮሪያ ነው የሚዞረው። ወንጌልን ያሳደዱ ሀገራት በሙሉ ወንጌል ሄዶ ስውጣችሁ ታገኙታላችሁ። ወንጌል መልካምነት ነው፣ ጉድ ኒውስ ነው፣ የእግዚአብሔር ቃል ነው። ብሌሲንግ ይዞ ይመጣል፣ በረከትን ይዞ ነው የሚመጣው። የኪንግደም ጋር ያገናኛል፣ ኮኔክት ያደርጋል ከዲቫይን ጋር። ከዲቫይን ጋር ኮኔክት የተደረገ ህዝብ ደግሞ በብዙ ነገር ይባረካል። በረከት ማለት ገንዘብ ሲኖራችሁ ገንዘብና ማቴሪያሊዝም ጋር የሚያገናኙ ብዙ ሰዎች አሉ። በረከት ማለት ፒስ ኦፍ ማይንድ ነው። በረከት ማለት አንደርስታንዲንግ ነው። የአንዱ የወልዙ የማቴሪያሉ አንዱ ፓርቲ ሊሆን ይችላል። ትልቁ ግን እሱ አይደለም። ማቴሪያል ሳትባረክም ልታገኝ ትችላለህ። ስለዚህ የእግዚአብሔር ቃል ግን መንፈሱ ባለበት ግን ምንድነው? ነፃነት አለ፣ ፍሪደም አለ። መንፈሱ ባለበት ፍሪደም አለ። ይሄ መጽሐፍ ቅዱስ ውስጥ ያለ ነገር ነው። ከዚህ የተነሳ ኢትዮጵያ ውስጥ እኛ በደንብ መንፈሱ እንዲሰራ እውነተኛ ወንጌል እንዲጣራ፣ ወንጌል ለብዙ ዘመናት ኢትዮጵያ ውስጥ በተለያየ መንገድ ተሰብኳል፣ በተሳሳተ የሚሆን በትክክል። አሁን እያጣራ ትክክለኛውን የምንቀበልበት ጊዜ ነው። ይህን ጄኔሬሽኑን ማስተማር አለብን። ይህን እላለሁ። አመሰግናለሁ። ፎሎ አድርጉ። ቴንክ ዩ ሶ ማች። ስለ አማርኛ ደግሞ ይቅርታ አድርጉልኝ። አማርኛ እንግዲህ 3ኛ ቋንቋ ነው። አመሰግናለሁ።